everybody, I'm back with another video. የዛሬ ቪዲዮ it's interesting በጣም interesting ቪዲዮ ነው። so ሲያትል ለምትገኙ ሰዎች የወይባ ጥስ የሚባል ነገር አለ። I've never tried it even ኢትዮጵያ የነበርኩኝ ሞክሬ አላውቅም። ማውቀው ታምር የለም ያስፈራኛል for some reason I don't know why ጭስ ውስጥ መዘፍት I don't know ብቻ the whole thing is like I was like ያልኩት ከዛ እዚህ ሲያትል እንዳለ I figured so let's go together የዛሬ ቪዲዮ እንግዲህ እኔና ማም እዛ ነው የምንሄደው I don't know how I'm gonna record for you guys ውስጥ ሆኜ ምናምን ግን it is what it is የዛሬ አውትፊት ደግሞ ቲ oh my god ራሴ ነኝ ማች ያደረኩት I mean it's a set ከላይና ከታች እና ከውስጥ ደግሞ ፐርፌክት ያገኘሁለት ማለት ነው let me show you the outfit look at this anything እየቆጨኝ ያለው my hair bro I know ውስጡ እንደዚህ ፏ ብሎ አሁን ይበላሻል ግን ወራ ማከነዱ ከኝ ስቶክ at least ቆይቼበታለሁ በደንብ so garments you know told you guys it's my first time by the way ደርሰናል ውስጥ እና I'm scared but this is how it looks all the ቅመማ and the goodies we get it ከላይ እስከታች ብለን ነው የምንወጣው anyways I'm gonna show you the whole process don't worry I got you ስሜ ማዛ ይባላል የምገኘው ሲያትል ዋሽንግተን ነው ሊንውድ አካባቢ ከጀመርኩኝ አንድ ሁለት ወር ሆኖኛል አሁን ያስኩት ቅቤ ነው ቅቤ ለፀጉር እስከ መግባት በፊት እርድ ማርና ቅቤ ነው ሰውነት ላይ ይቀባል ከተቀባ በኋላ ወደ ጭስ ቁጭ ተብሎ ይሞቃል ጭስ የሚሞቁበት ደቂቃ 45 ደቂቃ ብቻ ነው ቀስም ለፊት ለፀጉር ለገላም በጣም ጠቀሜታ ያለው ነው እርድም ለሰውነትም ለፊትም ከርቤ ደግሞ ጭሱ አንድ ሴት ገብታ 20 ደቂቃ ካረገች በኋላ ይሄ ከርቤና ሸት የሚባል ይሄ ደግሞ ሁለቱም ተቀላቅሎ ይጨመርና ይሞቃል ተልባ ያው ለምግብነት እንጠቀምበታለን ደግሞ ለሰውነት ጥሱ ከጨረስን በኋላ ስክራፕ የምናደርግበት ነው ተልባውና ይሄ ቡና ይሄኛው ደግሞ 9 አይነት የእህል አይነት ነው ዱቄት ተደበላልቆ ኤሊቬራ ወይም ኤሬት ተደርጎ በዘይት በተለያየ አይነት ዘይት በዱባ ዘይት በኦሊቭ ኦይል ይለወስና ሰውነት ላይ ስክራፕ ይደረጋል ይሄኛው ያው ያገር ጭሳጭስ የምንለው ነው ይሄኛው ከእንጨቶቹ ጋር ሲሞቅ ይሄኛው እንጨት ብዙ አይነት ነው 7-8 አይነት እንጨት ነው እሱ ነው የሚጨሰው የሚሞቀው ይሄኛው የባህር ዛፍ ፍሬ ነው ይሄኛው ጥቅም አለው ለሰውነት ለማህፀን ኢንፌክሽን ለወገብ ለሁሉም ነገር የሚያገለግል ነው እንግዲህ ይሄን ይመስላል መጣችሁ ተጠቀሙ Hi mother are you ready yeah you are you excited ነሽ yeah እሺ ተናገራ ደስ ይላል በቃ well guys for privacy reasons አሁን አንቀርጽም ምክንያቱም ያው ገና የሚቀረጸውን ፕሮሰስ ምናምን እናሳያቸዋለን አሁን ግን everything is going to be like ልብስ ስለማይኖር አሁን አንቀርጽም ግን በኋላ አሳያቸዋለሁ guys ተቀብታ ምናምን ጨርሳለች ስትቀባው obviously አላሳየኋችሁም ነበር እንግዲህ እንደዚህ ሆና ነው የምትቀመጠው እና ጭሱ ከታች ይመጣል I'm scared ደግሞ ቅቤው የታጣጥመን በደንብ ያዘጋጀነው ነው ሽታው በጣም ደስ ይላል አይደለም
እንዴት ነሽ? አሁን ከፈለግሽን ነገር ማድረግ ትችላለሽ። እጅሽ ታስሯል፣ ምንም ማድረግ አትችይም። እጃችሁ ከታሰረ እኮ ምንም ማምጣት እኮ አትችሉም። ምንም ማለት እኮ ነው እናንተ ማስብ Now it's my turn. ማሚ እንደዚህ ትመስላለች። እኔ ተረጂ አጥነቅቤ ቆንጆ ቅቤ ነው እንግዲህ ቻይ ብራንቶ አት ስኳር ብላድ ፕሬሸር ምናምን ያለባቸው ሰዎች ብዙ ጊዜ አይመከርም። እስፔሻሊ ለእርጉዝ ችግር አስም ያለበት ጭስ ስላለው ማለት ነው። ጭስ ስላለው እንጂ ጭሱ ጥቅም አለው ለወገብ፣ ለማህፀን፣ አንዳንድ ነገር ለቆዳ፣ ለሁሉም ነገር ጠቃሚ ነው። Your skin is really nice, aren't you? Yeah. I swear? No, it's so smooth. Nice. Herrlich. ካረፈች በኋላ በተለያየ ኢንግሪዲየንት አድርገን የእህል የዱቄትና የተልባ ብዙ አይነት 9 አይነት ጽፈን ነው በሱ ስክራፕ እናደርጋለን። ከስክራፕ በኋላ ተመልሰን እንገናኛለን። Look at my face, guys. Oh my god. Your body will feel like I don't even have a word. Mariam. Oh my god. You talked to like start fitting? What the heck? ያ ደግሞ አይብ አለ እዚህ